ራስክን ሁን የሚባለው አስተሳሰብ የተሳሳተ አስተሳሰብ ነው። ብዙ ሰዎች ሰምታችሁ ይሆናል። ራስክን ሁን አንተ ለምን ራስክን ፈልገህ አታገኝም ምናምን ራሴን እየፈለኩኝ ነው ሲሉ ትሰማላችሁና ይሄ ሐሳብ የተሳሳተ ሐሳብ ነው። የሆነ ሰው ድንገት መጥቶ አዳልጦት እንደዛ አለ፣ ሁሉም ሰው ኮፒ ማድረግ ጀመረ። ራሴን ነው የሆንኩኝ፣ ራሴን ለመሆን እየሞከርኩ ራሴን እንደዚህ። ራሳችሁን ፈልጋችሁ የምታገኙት ነገር አይደለም። የሰው ልጅ ሲወለድ ጀምሮ የሰዎች ኮፒ ነው። ስትወለዱ ልክ እንደ ነጭ ወረቀት ናችሁ። ምንም የምታውቁት ነገር የለም። ከዛ ወላጆቻችሁን እያያችሁ ኮፒ ማድረግ ጀመራችሁ። ትንሽ ስታድጉ ደግሞ የምትወዱት ጓደኛ ስታገኙ እሱን ኮፒ ማድረግ ትጀምራላችሁ። መምህራኖቻችሁ የምታደንቁት ሰው ሲኖር እሱን ኮፒ ለማድረግ ትሞክራላችሁ። እንደዛ እያለ የኮፒዎች ጥርቃሚ ናችሁ። አንድ ሰው ብቻ ኮፒ አላረጋችሁም። ብዙ ሰዎችን ኮፒ ስላረጋችሁ እናንተ የሆነ ለየት ያለ ከሁሉም ዩኒክ የሆነ ጸባይ ይዛችሁ ትወጣላችሁ። ግን ስቲል የኮፒ ጥርቃሚ ናችሁ። ራሳችሁን ፈልጋችሁ የምታገኙት ነገር አይደለም። አይ ራሴን እየፈለኩ ነው። የት ነው ያለሁት? እዚህ ያለው የለም። እዚህ ውስጥ እኖራለሁ። የት ነው ያለሁት? እኔ ማን እዚህም የለውም። እንግዲህ እዚህ ውስጥ ብሮ ራስህን ፈልገህ የምታገኘው ነገር አይደለም። አሁን ያለህበት ማንነት ካልተመቸ ቁጭ በልና ጻፍ። እኔ መሆን የምፈልገው እንደዚህ አይነት ሰው ነኝ። ለምሳሌ እኔ አሁን ጡንቻዬን እንደዚህ አድርጌ ነው መንቀሳቀስ የምፈልግ ካልኩኝ እንደዚህ ቪዲዮ መስራት ጀምራለሁ ማለት ነው። ራሴን ፈልጌ ያገኘው ማለት ነው አይደለም። ግን በቃ መሆን የፈለኩት እንደዚህ አይነት ሰው ነው። ያኔ ከዚህ በኋላ እንደዚህ አይነት ሰው ነው መሆኑ። እዛ በቃ ያንን ሰው ለመሆን መሞከር it's very simple። ካለቀ ራሴን እየፈለኩ ነው በዚህ ወጥቶ ምናምን የሚባለው አስተሳሰብ ልክ አይደለም። ሰው እንዳለ ዝም ብሎ ሰዎችን ኮፒ ያደረገ የኮፒ ጥርቅም ጥምጥም ብሎ ሐሳቡ ኮንሴፕቱ ሳይገባቸው ራሱ ዝም ብለው ኮፒ ያደርጋሉ ማለት ነው። እኔም ይህንን ሐሳብ ከሌላ ሰው ነው ኮፒ ያደረኩት። ዞሮ ኮፒ ጥርቃሚ ነን ማለት ነው። ስለዚህ ራሴን ፈልጌ ካላገኘው ብላችሁ ራሳችሁን አታስጨንቁ። ኤኒዌይ ይህንን ለማለት ነው። ስታይ ብለስድ ቴክ ዩ